የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ማክሰኞ በተካሄደው የካቢኔ ሚኒስትሮች ምክር ቤት ስብሰባ ላይ ለሰዓታት ያህል አይናቸውን ጨፍነው በመታየታቸው በስፋት ሲነገርላቸው የከረመ ንቃትና ጉልበት አጠያያቂ ሆኗል ተብሏል። ይህ ክስተት ከመከሰቱ በፊት ፕሬዝዳንቱ አሁን ከ25 ዓመት በፊት ከነበርኩት የበለጠ ንቁና ብልህ ነኝ በማለት መናገራቸው ሁኔታውን የበለጠ አስገራሚ አድርጎታል ተብሏል። የ79 ዓመቱ እንደሆነ የተገለጹት ፕሬዝዳንቱ ስብሰባው ለ1 ሰዓት ተኩል ያህል ሲካሄድ የካቢኔ አባላት ስራቸውን ሲያመሰግኗቸው በተደጋጋሚ ለ10 እስከ 15 ሰከንዶች አይናቸውን ጨፍነው እንደነበር ታይተዋል። የዋይት ሀውስ የፕሬስ ጸሐፊ ካሮላይን ሌቪት በበኩላቸው ፕሬዝዳንቱ በጥሞና እንዳዳመጡና ሙሉውን የ3 ሰዓት የማራቶን የካቢኔ ስብሰባ እየመሩ እንደነበር በመግለጽ ክሱን አስተባብለዋል ተብሏል። ይህ በፕሬዝዳንቱ ላይ በወር ውስጥ ከእንቅልፍ መታገል የጀመሩ የሚመስል ሁኔታ ሲፈጥር ለሁለተኛ ጊዜ መሆኑ ነው የተዘገበው። ፕሬዝዳንት ትራምፕ ቀደም ሲል የቀድሞውን ፕሬዝዳንት ጆ ባይደን በካሜራ ፊት እንቅልፍ ወሰደው በማለት እውነተኛ ጉጉት ያለው ሰዎችን በፍጹም እንቅልፍ አይወስደውም በሚል ተችተው እንደነበር ይታወሳል። ወቅታዊና አስተማማኝ መረጃዎችን ለማግኘት ሰብስክራይብ በማድረግ ያበረታቱን።